ሶስት ሰዎች በመድኃኔዓለም ፊት ለፊት ኃጢአት ሰርተው ሊፈረድባቸው ቆሙ። በመድኃኔዓለም ፊት ለፊት የቆሙት እርቃናቸውን ነው። በጎ ምግባር የላቸውም ነበር። ኃጢአት ሰርተዋል፣ ንስሐ አልገቡም፣ ሥጋውና ደሙን አልተቀበሉም። በዓለም በተድላና በደስታ ብቻ ነው የኖሩት። ሞትሰ ግብተ ይመጽእ ከመ ሰራቂ፣ ሌባ በየትኛው ሰዓት እንደሚመጣ እንደማናውቀው ሌባ ነው። ሞት ሌባ ተብሏል። ድንገት ተጠሩና በመድኃኔዓለም ፊት ሶስት ሰዎች ቆሙ። እናንተ ቤተክርስቲያንን ያልሰማችሁ፣ መምህራንን የናቃችሁ፣ መጻሕፍትን ያቃለላችሁ፣ ከንስሐ ይልቅ ዓለም ውስጥ ያለውን ተድላ ደስታ የመረጣችሁ አላውቃችሁም። ሁሩ እምኔ፣ ከእኔ ሂዱልኝ፣ ወግዱልኝ። ለሰይጣንና ለመልእክተኞቹ የተዘጋጀውን ገሃነም ትወርሳላችሁ፣ ወደ ሲኦል ሂዱ አላቸው መድኃኔዓለም። አንደኛው ነፍስ የሲኦልን ደጅ ከፊት ያይ፣ እሳቱ አይጠፋም፣ ትሉ አንቀላፋም፣ ወደዛ ውስጥ እንዴት ሆኜ ነው ምገባው እያለ እያነባ እያለቀሰ ምን አለ ቤተክርስቲያንን ብሰማት፣ ምን አለ መምህራንን ብሰማ፣ ምን አለ መጻሕፍትን ብሰማ እያለ እየተጸጸተ ተፈርዶበታልና ወደ ሲኦል ጉዞ ማድረግ ጀመረ። መድኃኔዓለም ግን በዙፋኑ ሆኖ ያየው ነበር፣ ይህን በምሕረቱ። ሁለተኛዋ ነፍስ አንቺም ሂጂ አለ። ሁለተኛዋ ነፍስ ግን ወደ መሬት ጎንበስ ብላ መሬቱን እያየች እንባዋን እርግፍ እያደረገች መሄድ ጀመረች። ሶስተኛዋም ነፍስ ተፈረደባት። አንቺም ሂጂ ወደ ሲኦል አላት መድኃኔዓለም። እሷ ደግሞ የሲኦልን በር አላየችም፣ መሬትም አላየችም። ወደ ኋላ ዞራ መድኃኔዓለምን እያየች እያለቀሰች መሄድ ጀመረች። ሶስቱም የሲኦል ደጅ ላይ ሲደርሱ መድኃኔዓለም ቁሙ አላቸው። መከራውን ያቆምልህ። ተጠየቁ አላቸው። ምን ተገበርኪ? ተጠየቂ። አይቴ ነበርኪ? የት ነበርክ? ምን ሰራክ? ጥያቄ ጠየቀ። ከማን ብሔር ነበርሽ አይልም። ምንኛ ቋንቋ ስትናገር ቆየሽ አይልሽ። የሥራ ፖዚሽን ምንድነው አይልም። ተምረሃል አልተማርክም አይልም። ምን ሰራክ ይላል። የት ነበርክ ይላል መድኃኔዓለም። ከዛ በኋላ ተጠየቁ። እሺ መድኃኔዓለም እንጠየቃለን። አንቺ ወደ ሲኦል ሂጂ ስልሽ የሲኦል በሩ ለምንድን ነው ያየሽው አላ። እሳቱ አይጠፋም። እንዴት እችለዋለሁ ይሄንን እሳት? ስለ ኃጢአቴ በቃ እያለቀስኩኝ እንዴት ነው መሆነው እዚህ እሳት ውስጥ እያልኩ ያንን እሳት እያየሁ ነው የሄድኩት አለች። ሁለተኛዋ ተጠየቂ። ለምንድን ነው መሬት ያየሽው አላት። በራሴ አፍሬ አለች። በሉ እስቲ ምንም ያኮራ ስራ አለን ደግሞ በራሴ አፍሬ በሉ። አዎ በራሴ አፍሬ ምን አለ መምህራንን በሰማው ቤተክርስቲያንን መጻሕፍትን ባላቃለልኩ ንስሐ